ሰላም እንዴት ናችሁ? ለኤልያስ ነኝ። ኩል ፕሮግራማችን ተጀምሯል። በዛሬ የኩል ፕሮግራም የምገኘው በዞማ ቢዩቲ አካዳሚ ነው። ዞማ ቢዩቲ አካዳሚ ዛሬ አንድ ፕሮግራም አዘጋጅቷል። ፕሮግራሙ ምንድነው የሚለውን እንዲሁም ደግሞ ምን አዲስ ነገር ይዞልን መጥቷል የሚለውን ወደ እናንተ የማሳያችሁ ይሆናል። እስከ ፕሮግራሙ ፍጻሜ ተከታተሉ። ወደ ውስጥ እንግባ። አይ ሰላም ነው? ቴንክ ዩ አመሰግናለሁ። ስኬት፣ መተሳሰር፣ መረዳዳት የምናይበት ቀን ነው። እንኳን አደረሳችሁ፣ እንኳን አደረሰን። የመጀመሪያ ፕሮግራማችን የሚሆነው የአካዳሚያችን ዲን ሂዊ አጭር ንግግር ታደርግልናለች። ወደ ሂዊ እንሄዳለን። የዞማ ስታፎችና የዞማ ቤተሰቦች እንኳን ለዓለም አቀፍ የሴቶች ቀን በዞማና በራሴ ስም ሆኜ እንኳን አደረሳችሁ እላለሁ። ለራሳችሁ ጭብጨባ። ዛሬ እኛ እዚህ የተሰበሰብነው የሴቶችን ጥንካሬ፣ የሴቶችን ብቃት፣ አቅም፣ ስኬት ለማክበር ነው። ሴቶች ለቤተሰብ፣ ለማህበረሰብ እና በአገር ውስጥ ያላቸው ሚና እጅግ ትልቅ ነው። በዞማ ቢዩቲ አካዳሚ እምነታችን ሴትን ማበርታት ማለት ማህበረሰብን ማበርታት ነው። እኛ የምንሰጠው ትምህርት የውበት ሙያ ብቻ ለማስተማር አይደለም። በራስ መተማመን ኮንፊደንስ እንዲኖረን ነፃነትና ሙያዊ ችሎታችንን መገንባት ነው። ዛሬም በምናከብረው ህልም ያላቸውን ጥረት የሚያደርጉና እርስ በርሳቸው የሚደጋገፉ ሴቶችን ነው። አብረው ሲቆሙ እርስ በርሳቸው ሲደጋገፉና ሲማሩ ሊያሳኩት የማይችሉት ምንም ነገር የለም። ስለዚህ በዞማ ቢዩቲ አካዳሚ ስም ሁላችሁንም አስደናቂ ሴቶች እንኳን አደረሳችሁ እላለሁ። እንድትሰሩ፣ እንድታድጉ፣ በሁሉም በህይወት ዘርፋችሁ እንዲሳካላችሁ የልብ ምኞቴን አቀርብላችኋለሁ። ሴቶች ሲነሱ ቤተሰብ ይነሳል፣ ማህበረሰብ ይነሳል፣ አገር ይነሳል። እኛ ሴቶች ብርሃን ነንና እንኩራ። እርስ በርሳችን እንደጋገፍ፣ እንበረታታ፣ እንደጋገፍ። ምክንያቱም አንዲት ሴት ስትበረታ ዓለም ይለወጣል ማለት ነው። ዛሬ እኛ የምናከብረው ሴትነትን ነው፣ ነገ ግን የምንፈጥረው ታሪክን ነውና ማለት ነው። ሴት ማለት የህይወት ምንጭ፣ የተስፋ ብርሃንና የለውጥ ኃይል ነች። ሴት ሲሰራ እንዳልኩት ቅድም ቤተሰብ ይሰራል፣ ማህበረሰብ ይሰራል፣ አገርም ይሰራል። የጠንካራ ሴት ህልም ዓለምን መቀየር ይችላል። መልካም የዓለም አቀፍ የሴቶች ቀን ለሁላችንም ይሁንልን። ስለመጣችሁ እንደገና በዞማና በእኔ ስም ሆኜ በጣም አመሰግናቸዋለሁ። ሰክሰስፉል ኢንተርፕረነር ናት። ከ20 ዓመት በላይ በቢዩቲ ኢንዱስትሪ ውስጥ ኤክስፒሪየንስ ያላት ሲሆን የሃኒ ቢዩቲ ሰፕላይ ወይም ደግሞ ቶፕ ኮት ኔል ሳሎን እንዲሁም ደግሞ የኮፋውንደር ኦፍ ዞማ ግሩፕ የሆነችው ሀና ሀጎስ ነች። ለሃኒ ማንዴ ሞራል። ቀጣይ መድረኩን ለነሱ እሰጣለሁ። በስራውም ላይ ረጅም ጊዜ ልምድ ስላለሽ ለአንቺ ጠንካራ ስኬታማ ሴት ማለት ምን ማለት ነች? ለኔ ጠንካራ ያው ምክንያት ማታበዛ ሴት። ብዙ ነገር እንችላለን ሴቶች፣ ማንችለው ምንም ነገር የለም። አመመኝ ደከመኝ ምናምን እኛ ጋር አይሰራም። ብዙ ነገሮችን እኛ አይተናል። በተለይ እድሜም ተለቅ ስላለን አርግዘናል፣ ወልደናል፣ ልጅ ትምህርት ቤት እየወሰድን ስራ እየሰራን ነው። ጠንካራ ማለት ለኔ ያ ነው። ምክንያት የተሰጠ ቤት የሚቀመጥ ሰው ለኔ ብቁ ነው ብዬ አላስብም። እና ብዙ ነገር ማድረግ ብዙ መስራት እንችላለን። እዚህ ጋር ያለ ሰው ደግሞ ጠቅላላ በአብዛኞቹ ጠንካሮች ነን። ጠንካራ ባልሆን እዚህ ጋር እንገናኛለን። ሲቀጥል ለኔ ጠንካራው ያው የትምህርት ቤታችን ዲን ሂዊ ብዙ ጊዜ ነው የምንተዋወቀው በስራው ዓለምም እንዲሁም ድጋሚ ደግሞ ወደዚህ ስንመጣ ብዙ ነገር አንድ አይነት ነገር አለን ያን ያገናኛል። እና ያው ተማሪዎች በተለይ እኛን ይመስላሉ ብዬ አስባለሁ። አስተማሪዎቹም እየበለጡን ነው። በራሷ ኮንፊደንስ ያላት መስራት የምትችል የሚመጡባትን ፈተናዎች በመረጋጋት የምታልፍ በቃ ብቁ ለማድረግ ራሷን ሁልጊዜ ወደ ላይ ከፍ ለማለት የምትሰራ የምታስተውል እግዚአብሔርን የምትፈራ በቃ ጥበበኛ የሆነች ሴት ጠንካራ ሴት ነች ብዬ አስባለሁ። ደከመኝም አትል ጀግና ሴት በራሷ የምትተማመን ለስራዋ ያላትን ጠንክራ ለመስራት ያላትን ነገር ተጋፍታ ወደ ትልቅነት ደረጃ መድረስ። ለኔ ጠንካራ ሴት ማለት በጥንካሬዋ ሌሎችን የምታጠነክር ባለመኖር ውስጥ ሆና ሌሎችን ማኖር የምትችል
በሳቋ ውስጥ ለብዙ ሰዎች ብርሃን መሆን የምትችል ሴት ለእኔ ጠንካራ ሴት ናት። ጠንካራ ሴት እኔ እንዴት ነው የምገልጻት? ካለፈ ስህተቷ የምትማር ነገዋን የተሻለ ለማድረግ የምትሞክር ሴት፣ ፋይናንሻሊ ሊሆን ይችላል፣ ፊዚካሊ ኢንዲፔንደንት የምትሆን። ይሄ ማህበረሰባችን ውስጥ ብዙ ስፔሻሊ ሴቶች ላይ ሲመጣ ብዙ የሚጫኑብን ነገሮች አሉ። እነሱን ነገሮች ላይክ አልፋ ሰብራ ለራሷ ቢልድ ያደረገችው ድሪምን አቺቭ ማድረግ የምትችል ሴት ለእኔ ጠንካራ ናት ብዬ አስባለሁ። ሴትነት ማለት ጥንካሬ ነው፣ በራስ መቆም ነው፣ ራስን መቻል ነው እና ከልጅነት ጀምሮ እስካሁን ካለውበት ኤክስፒሪየንሴ ራስ ላይ መስራትን የመሰለ ነገር የለም እና ሴት ልጅ ጠንካራ ናት ሲባል ከቃላት ባለፈ ራስ ላይ መስራት፣ ራስን አሁን ካለሽበት ማንነት እና ድሮ ካለን ማንነት ጋር ማወዳደር፣ ማነጻጸር፣ የተሻለ ሴት ለመሆን ራስን ማዘጋጀት ይመስለኛል ሴትነት ጥንካሬ ማለት እና በዋነኝነት ራስ ላይ መስራት ብዬ ነው ማምነው። ስለዚህ ሁላችንም በራሳችን ማድረግ የምንችለው ሁሉንም ነገር ማድረግ እንችላለን እና ሁላችንም ራሳችን ላይ እንስራ፣ ከትላንት ማንነታችን ጋር ራሳችንን እናወዳድር እላለሁ። ቆንጆ ቆይታ ነው ያደረግነው። ደስ ይላል። ሴትነትን ጥሩ ገልጸሻል። አንቺም እውነት ነው። አንቺም ጥሩ እየመራሹ ነበረ። ለሴቶች ሞቲቭ የሚያደርጉ ብዙ ነገሮችን እያነሳን ነበር። ደስ ይላል ቆይታችን አይደል? በጣም በጣም ቆንጆ ቆይታ ነው። ደስ ይላል። እንኳን አደረሰሽ። እንኳን አብሮ አደረሰን። የሴት የኛ ቀን ነው። እስቲ በቅድሚያ እንግዲህ ትንሽ ስለ ፕሮግራሙ ከማንሳታችን በፊት አንቺን እንታወቅሽ። ህይወት አማኑኤል እባላለሁ። ቢዩቲ ቴራፒስት ላይ ሙያው ላይ ከ28 ዓመት በላይ ቆይቻለሁ። ያው የተማርኩት እንግሊዝ ሀገር ነው። አሜሪካን ሀገር ረጅም ዓመት ስራው ላይ ነበርኩ። እንደዚሁም ደግሞ በኢትዮጵያ ትልቅ ስራዎችን በመምራት ላይ ነበርኩኝ። አሁን ደግሞ ወደ ዞማ ቢዩቲ አካዳሚ መጥቼ በዲንነት እየመራው ነኝ ያለሁት ማለት ነው። በጣም ደስ ይላል። እንግዲህ ዞማ ቢዩቲ አካዳሚ ሲመረቅ ጀምሮ ነበርኩኝ እያየሁኝ ነበር። አሁን ደግሞ በጣም ተስፋፍቶ ብዙ ተማሪዎችን እንግዲህ ከተማሪዎቻችሁም ጋር ውይይት ፓነል ዲስከሽን እያደረጋችሁ አይቻለሁኝ እና እስቲ የዛሬውን ፕሮግራም እናንሳ። ፕሮግራሙ ምንድን ነው? የዛሬው ፕሮግራም ያው ሴትነትን እናክብር በሚል ነው። ያው ማርች 8 በዓለም አቀፍ የሴቶች ቀን ስለሆነ ያንን ተማሪዎቻችን ደግሞ አብዛኞቹ ሴቶች ናቸው። ሴት ባለ ውበት የውበት ባለሙያ አድርገን ስለምናቀርብ ቀናችን አንድ ላይ ሆነን እንደዚህ አይነት እንጠነካከር፣ እንደጋገፍ፣ እንደዚሁም ደግሞ ሴትን መደገፍ አለባት የሚለውንና ሴትነት ራሱ ጥንካሬ ነው የሚለውን ሀሳብ አንስተን ከተማሪዎቻችን ጋራ የምሳ ፕሮግራም እንደዚሁም የቡና አድርገን ወደ 28 ዓመት እዛ ኢንዱስትሪ ላይ አሳልፈሻል እና እስኪ ስላንቺ እናንሳ። በጣም ረጅም ዓመት ነው እንግዲህ የቢዩቲ ኢንዱስትሪ ላይ ይህን ያህል ዓመት መስራት እና ምን አይነት ኤክስፒሪየንስ ነበረሽ? ምን አይነት ቻሌንጆችን አሳልፈሻል? እውነት ነው ያው ሙያው ላይ ረጅም ዓመት ቆይቻለሁ። ትምህርቴን በእንግሊዝ ሀገር ነው፣ አሜሪካን ሀገር ሰርቻለሁ። ግን ወደ ኢትዮጵያ ራሱ ከ20 ዓመት በላይ ሙያ ላይ ነኝ ያለሁት እና ደስ ይለኛል። አሁን ያለው ነገር መጀመሪያ ስራ በጀመርንበት ሰዓት በጣም ብዙ ቻሌንጆች ነበሩት። አንደኛ ሰው የፊቱን በተለይ ወደ ቆዳ ስንመጣ መንከባከብ ብዙ ግንዛቤው አልነበረው። ጸጉር ያው ከድሮም እንግዲህ የጀመረ ስለሆነ ጸጉር ችግር አልነበረም። ማስለመድ ራሱ ትልቅ እንትን ነበረ። የሰው ሙቀቱን ግንዛቤ አልነበረም። አሁን ደግሞ የደረስንበት ደግሞ እንደምናየው ሴቶች በጣም ራሳቸውን መንከባከብ እንደዚሁም ደግሞ ወንዶቹ በነገራችን ላይ በተለይ ወደ ቆዳ ስንመጣ ሴት ወንድ አይልም እላለሁ። ቆዳ ነው። ስለዚህ ያለን የደረስንበት ደስ የሚል ሁኔታ ላይ ነው ያለው። ሙያውም ደግሞ የበለጠ ክብር እያገኘ ነው። እኛም ደግሞ በዞማ አካዳሚ ትልቁ ነገር ጥሩ የሆኑ ባለሙያዎችን የፕሮፌሽናሊዝም አገራችን ላይ እንዲመጣና ስነ ምግባሩን ኤቲክሱን ያንን ባህሪያቶችን ይዘው ጥሩ የሆኑ ባለሙያዎችን ለማፍራት ነው እና አሁን ያለው ለውጥ ደስ ይላል። እንግዲህ ቅድም ካየሁትኝ በጣም ብዙ ሴቶች ናቸው እናንተ ጋር የሚማሩት እና ሴት ልጅ እዚህ ውበት ላይ መቆየቷ ምን አይነት
ጥሩ አስተዋጽኦ አለው ብለሽ ታስቢያለሽ? ሴትነት መሆን ራሱ ያው ስለ ውበት የምንረዳው ነገር አለ። የተሻለ ነገር ሁልጊዜ ራሳችን መንከባከብ እንፈልጋለን። አሁን ለምሳሌ ፀጉር ቤት ልንሰራ የምንገባበት ሁኔታና የምንወጣበት ሁኔታ አንድ አይነት አይደል? ዝቅ ብለን ነው የምንገባው፣ ግን ስንወጣ ኮንፊደንስም ነው ቢውልድ የምናደርገው። ስለዚህ አንድ ሴት ስታምር ወይም ማንኛውም ሰው ጥሩ እንኳን ስንለብስ ወንዶችም ቢሆን ጥሩ የለበስን ቀን አረማመዳቸው ራሱ ይለወጣል እና ያንን ነውና ሴቶች ደግሞ የበለጠ እንረዳዋለን ያለውን ሁኔታ። የሴትነት ራሱ ውበት ስለሆነ ያንን እንረዳለንና ብዙ ደግሞ ሴቶቻችን ሙያው ላይ ያሉ ወንዶችን በርግጣሉ። ያው ዞማ ላይ አለ ወንድ ተማሪዎች አሉን። ያው ዛሬ ያላያቸዋቸው እንግዲህ የሴቶችን እንዳክብር ስላለን አባረን ነው እነሱ እንዲያስተናግዱ ያደረግነው። አስተማሪዎቻችን ወንድ ስታፎቹ ነው። ዛሬ እስኪ ወንዶቹ ደግሞ ያስተናግዱን ብለን። አዎ በጣም ደስ ይላል። እስቲ እንግዲህ ባለፈው ከመጣሁኝ የተለያዩ ትምህርት እንደምትሰጡ አይቻለሁ። ምን አዲስ ነገር ይዛችሁ መታችኋል አሁን ላይስ? አዎ የተለያዩ ትምህርቶች አሉን። ያው ፀጉር ስራ አለ። ፀጉር ስራው ላይ ግን አሁን እንደ አዲስ ያደረግነው ለምሳሌ አንድ ባለሙያ ራሱ አሁን እኛ አዲስ የሚማር ላይ ብቻ ሳይሆን ባለሙያዎች ራሳቸው ይሄ ስኪል ዴቨሎፕ ለማድረግ ለምሳሌ ጥሩ ቀለም ቀቢ መሆን የሚፈልግ ወይም ደግሞ የበለጠ ፀጉር ቁርጥ የሚል አጫጭር ኮርሶችን ጨምረናል። ምክንያቱም በዞማ ውስጥ አዲስ ለሚጀምሩ ብቻ ሳይሆን እውቀቱ ላይ ደግሞ እያሉ ስኪል ዴቨሎፕ ማድረግ መጨመር ለሚፈልጉትም ስለሆነ ቁርጦችን ቀለም መቀባት አጫጭር የሆኑ እንደዚሁም ሹሩባ፣ ሌሶች፣ የተለያዩ አጫጭር የሆኑ ኮርሶችን በፀጉሩ ብቻ አስፍተን እንገኛለን። እንደዚሁም ሜካፕ እናስተምራለን። አድቫንስድ የሆኑ ሜካፖች እናስተምራለን። ጥፍር ላይም አሁን ከቴክኖሎጂ ከሚጠይቀው ጋር እነዚህ ሃርድ ጄል ከሚሰሩት ጋራ እነዛን ሁልጊዜ አዲስ ነገር ለተማሪዎቻችን እያያዝን ነው የምንመጣው። ኦምብሬ እናስተምራለን፣ አይላሽ፣ እንደዚሁም ፌሻል ላይ ደግሞ አሁን በሚሰራበት አሁን ሃይድራ ፌሻል ትንሽ ታዋቂ እየሆነ ነው እና እሱን አዲስ ነገር ይዘን የመጣ ነው። ስንጀምር አልነበረም። አሁን ግን ሃይድራ ፌሻልን ማስተማር ጀምረናል። ስለዚህ እንዲሁም ደግሞ አጫጭር ኮርሶች ጊዜ ለሌለው ሰው ወይ ደግሞ በስራ ላይ ሆኖ አንዳንድ ነገር ማሻሻል ለሚፈልግ አጭር ኮርሶችን እሱን ይዘን ጀምረናል ማለት ነው። እስኪ እስካሁን ስንት ተማሪዎችን አስመርቃችኋል የሚለውና? ያው እንግዲህ ሲመረቅ ነበር ያው አጭር ጊዜ ነው ያለነው፣ ግን ይሄን ስናገር በኩራት ነው። ኦልሞስት ከ300 በላይ ተማሪዎችን በዚህ በ7 እና 8 ወር ውስጥ ተምረው ጨርሰዋል ማለት ነው። ስራ የሚጀምሩ አሉን። በጣም ደስ ይላል። እዚህ ስራ ለማስተማር እዚህ የጀመራለ ተማሪ ሆነ እዚህ ያው ተማሪ ሆና አንድ አለችን፣ በመሀላችን ስታፍ አለችን። እዚሁ ፖቴንሻሏን አይተን ያስቀረናት አለች። በቀጣይ በምን እንጠብቅ? ምን አዲስ ነገር ይዛችሁ ትመጣላችሁ ከዞማ ቢዩቲ አካዳሚ? ያው ዞማ አካዳሚ እንግዲህ ያው ቅርንጫፍ እንትን ነው። ሂውማን ሄሮ አለን፣ ቶፕ ኮት ሜል የፀጉሩም አለን። አሁን ደግሞ አካዳሚውን ከፈትን እያለን አፓረንትን ልካቸዋለን። ነገር ግን ያው ተማሪ የሚጀምር ሰውን ለመቅጠር ብዙ ሰው ፈቃደኛ ስላልሆነ እንዴት መፍትሄ እናምጣ ብለን ደግሞ አሁን በትልቁ ደግሞ እንደገና ዞማ አገልግሎት የፀጉር ቤት የውበቱ ላይ ተማሪዎቻችን አሰልጥነን ራሳችን እዛ ጋር ለመቅጠር ያንን ደግሞ ለማስፋት አዲስ ነገር እሱ ላይ ነን ያለን። ዋው! ስለዚህ ተማሪዎች አያሳስባቸውም ማለት ነው። እናንተ ጋር ከመጡ ተምረው ወደ ስራ ነው የሚገቡት? ወደ ስራ እኛው እዛው ለመቅጠርና እድሉን ለማመቻቸት ይሄንን በፕሮጀክቱን እየሰራን ያለን። ቅርብ ጊዜ ይከፈታል እስከ ፋሲካ እንግዲህ ብለን እናስባለን። ዋው! በጣም ደስ ይላል። ስለዚህ ተማሪዎች እንግዲህ ሰምታችኋል። እናንተ መማር ከፈለጋችሁ ዞማ ቢዩቲ አካዳሚ መታችሁ ተምራችሁ እዚሁም ደግሞ ስራ መያዝ ትችላላችሁ ማለት ነው። ይሄ ትልቅ እድል ይመስለኛል። ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንኳን አደረሰሽ። ዛሬ ቀናችን ነው። እንኳን አብሮ አደረሰን ቀናችን ስለሆነ። አመሰግናለሁ። እኔም በጣም አመሰግናለሁ። ስላገኘሽ ደስ ብሎኛል። ስላገኘሽ ደስ ብሎኛል። እንኳን ለሴቶች ቀን አደረሰሽ። አመሰግናለሁ። አንቺንም እንኳን አደረሰሽ። አመሰግናለሁ። እስኪ እንተዋወቅሽ፣ ራስሽን አስተዋውቂ። ማህሌት እባላለሁ። ዛሬ እንግዲህ የተገናኘ ነው የዞማ ቢዩቲ አካዳሚ የሴቶች ቀንን በማስመልከት እያከበርን ነው እና እስቲ ስለ ሴቶች ቀን ምን ትያለሽ? ሴቶች ቀን በጣም ደስ የሚል ነው። እዚህ ደግሞ እኛን አፕሪሺየት አድርጋችሁን በእንደዚህ አይነት ፕሮግራም እንድናከብር ስላዘጋጃችሁ በጣም ደስ ይላል። እናመሰግናለን ማለት እፈልጋለሁ። እንግዲህ አንቺ የዞማ ሄር ተማሪ ነሽ አይደለ? እስቲ ምን ትምህርቶችን ነው የወሰድሽው? ኮርሱ ምን ያህል ጊዜ ሆኖሻል? እሱን እናወራ። እኔ ገና አዲስ ነኝ። የስፌትና ሹሩባ ትምህርት ነው እየወሰድኩኝ ያለሁት። የፀጉር ቤት ባለቤት ነኝ። ጋዜቦ አካባቢ ደንበል ጋር የራሴ የሆነ ፀጉር ቤት አለኝ። እንደ ቢዩቲ ውስጥ ስራ ውስጥ እንዳለ ሰው ደግሞ ሙያውን ማወቅ ግዴታ ነው ብዬ ስለማስብ እና እዛ ውስጥ ያለውን ጋፕ ደግሞ መሸፈን አለብኝም ስለማስብ ነው ክላስ እየወሰድኩኝ ያለሁት። እንዴት አገኘሽ ዞማ ቢዩቲ አካዳሚ? ዞማ በጣም አሪፍ ነው። ከዚህ በፊት 1-2 ኮርስ ሌላ ቦታ ወስጄ አውቃለሁ። እውነት ለመናገር እንደ ትምህርት ቤት ሳስበው በጣም ዲፍረንስ አለው ከሌሎቹ ቢካዝ በጣም ኦርጋናይዝድ ነው።
ከዛ ትምህርት ቤት ብቻ ሲሆንና አሁን ብዙ ጊዜ አሁን ቢዩቲ ኢንዱስትሪ ላይ እንደዚህ አይነት ተለቅ ያለ ትምህርት ቤት የለም ወይ ስራው ላይ ያሉ ሰዎች ቢዝነስ ውስጥ ያሉ ሰዎች እዛው የሚሰሩበት ቦታ ላይ ትምህርትን ያስተምራሉ እንጂ እንዲ ኦርጋናይዝድ በሆነ መልኩ የመጀመሪያ ነው ሳይ እና እስካሁን ያለኝን ቆይታ ወድጄዋለሁ። ዛሬ እንግዲህ የሴቶች ቀን ነው። እንኳን አደረሳችሁ ማለት እንኳን አደረሳችሁ ለሴቶች ቀን። እንኳን አደረሳችሁ። አንቺም እንኳን አደረሰሽ። አመሰግናለሁ። እንኳን አደረሰሽ ለሴቶች ቀን። አደረሰን። ዛሬ እንግዲህ የሴቶች ቀንን እያከበርን ነው። ምን ተሰማሽ? ቆይታሽ ምን ይመስል? ቆይታዬ ቆንጆ ነበር። በተለይ ደግሞ ዞማ አካዳሚ ደግሞ ይሄንን ፕሮግራም አዘጋጅቶ መገኘቴን ደግሞ በጣም ደስተኛ ነኝ። እናመሰግናለን። ዞማ ቢዩቲ አካዳሚ ላይ ምን ኮርስ ነው የምትወስጂው? ዞማ አካዳሚ ላይ የሚገርምሽ የመጀመሪያው ባች ነኝ እና በመጀመሪያው ባች ላይ ሜካፕ ነበር መውሰድ የጀመርኩት። ከዛ በኋላ አሁን ደግሞ የፀጉር ትምህርት ላይ ነኝ። አሁን በተነሳው ውድድር ደግሞ የ50% ዲስካውንት አግኝቻለሁ። አሸንፌ ኮንግራ አመሰግናለሁ። እና ጥፍር ለመማር እያሰብኩኝ ነበርና 50% ዲስካውንት አግኝቻለሁ። ስለዚህ ጥፍሩንም ትቀጥያለሽ ማለት ነው እንዴ? በጣም ደስ ይላል። ቆይታሽስ ምን ይመስላል? ዞማ ቢዩቲ አካዳሚ እንግዲህ ብዙ ኮርሶችን ወስደሻል ማለት ነው ከቆይታሽ። ስለዚህ እንዴት አገኘሽው? ዞማ ቢዩቲ አካዳሚ እኔ እንጃ በጣም ዌልካሚንግ ናቸው ማለት ገና ከመግባትሽ ከሪሰፕሽን ጀምሮ በጣም ዌልካሚንግ ናቸው። ለመማር የሚጋብዙሽ ናቸው። ድጋሚ ደግሞ እንደምታዩ ደግሞ ትምህርት ቤቱም ደግሞ ንጽህና ብቲ የአስተማሪዎች ቅርበት አንቺ እንድታቂ መፈለጋቸው እና ያ ሁሉ በደንብ በቃ የምንቆይበትን ጊዜ ኢንጆይ እያደረግንና ትምህርቱን በደንብ እየተማረን እንድናልፍ የሚያደርገን ስለነበር በጣም ደስተኛ ነኝ። እንግዲህ አሁን ደግሞ ሳሎንም ሊከፍቱ እንደሆነ ሰምቻለሁ። ተመረቃችሁም ስራ መፈለግ የለም ወደዚሁ ነው ስራ የምትይዙትና ይሄም ትልቅ እድል ይመስለኛል። አዎ የዞማ አካዳሚ አንዱኛው ዩኒክ የሚያደርገው ነገር ለእኔ ማለት ነው ሞር ልክ ተምረሽ እንደጨረሽ በጣም ብዙ ኦፖርቹኒቲ ነው የሚፈጥሩልሽ። አንድ ጓደኞቼ አሉ ከዚህ በፊት ጥፍር ምናምን ተምረው የወጡና እራሳቸው ስራ ያገናኙሻል። እሱ ጀስት ተምራ ወጣች ብለው እንትን አይተውሽም እና አንድም ዩኒክ የሚያደርጋቸው ነገር እሱ ነው። ዛሬ እንግዲህ ሴቶች ቀን ነው። እንኳን አደረሰሽ ማለት የምትፈልጊው ካለስ? እሺ ሁሉንም ሴቶች እንኳን አደረሳችሁ እላለሁ እና ደግሞ እናቴም እንኳን አደረሰሽ ማለት ፈልጋለሁ። በጣም ጠንካራ ሴት ናትና እሷን እንኳን አደረሰሽ ማለት ፈልጋለሁ። አመሰግናለሁ። የዛሬው የኩል ፕሮግራማችን በዞማ ቢዩቲ አካዳሚ የሴቶች ቀንን በማስመልከት እንዲህ በአማረ ቆይታ አድርገናል። እናንተም እንግዲህ ቤታችሁ ሆናችሁ የምትከታተሉ ሴቶች እንኳን ለሴቶች ቀን አደረሳችሁ አደረሰን እያልኩኝ ፕሮግራሜን ጨረስ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።